የተወሰነ አመት ይቀራታል yes አይቷል ይቀራናል አማን ገናን እረፍት እንዴት ነው እስከ በዓል እረፍት ላይ ና ናይስ ቢዝነስ እንዴት እየሄደ ምንም አይደል አሪፍ ነው ያው አንዳንድ የሚበሉም አሉ ስማ የሥራው ባህሪ ነው እንጂ በጣም ቆንጆ ነው እግዚአብሔር ይመስገን የሚያባላኝ ጠፋ ግን ይሁን እየበቃ ገንዘቤን ዝም ብዬ ብቻዬን እየበላው ሰለቸኝ የሚያባል አሬ መጡልሻል ቤተሰብ ሐዋሳ ሄዳችሁ አባሉልኝ እኔን አይደለም አባሉልኝ ሐዋሳ ሄዳችሁ እስኪ ነው ያ ግን እዛው ይምጡ ታዲያ የሚበሉትን ነገር ማላቃችሁ ሰዎች አላስገባችሁም ባትልኩልኝ ደስ ይለኛል እኔ ፍሬንድ ያርኳችሁን ብቻ ነው የምቀበለው don't waste your time ያ ተፋዮኒ እኔ መኩሻ መኳልሽ ጠፍቷል የለም ታውቃለህ ሲመሽ በዚህ ሰዓት እኮ እሱ ጋር 2 o'clock ሆኗል የሚተኛበት ነው ኦረ ለጥ ይበሉ ለህልም ላይ ሁለተኛ ህልም ላይ አጇ ነው ብዙ ይቀራታል ፉን አላለችም በደንብ የማያባላኝ አጣው ያለች አይደል እንዴ ያ ሳሚ's family so ሳሚ መምጣት ይችላል የኛዎቹ መምጣት ይችላል እሺ ሐዋሳ ምን ላይ ነው ወይኔ ሐዋሳ ከባድ ዝናብ እየዘነበ ነው ይሁን በጣም ያስፈራል ሰሞኑን ያለው ነገር ዱባይ አላየሽም እንዴ ይሄ ክላውድ ሲዲንግ የሚለውን ነገር ራሳቸው ዝናብ እናዘንብ ብለው እንዴ በራሳቸው ነው ገደል ገቡኮ ዋው በጣም ነው የሚያሳዝነው ራሳቸው እናርግል ብለው የራሳቸው ነው እንደለካ ራሳቸው እኮ ነው ዝናብ እናምጣ ብለው እንሞክረው ብለው አድርገውት ክላውድ ሲዲንግ ይባላል በሙሉ አጥለቀለቀው ነው ማለት ሱሬ ካላ አስገባዋለሁ ይምጣ ሱራፌል ሳሚሻ ምን ሆነዋል ሂውሻ መጣች ሳሚ ምን ሆነዋል ስልክ አይ ቲንክ ስልክ ይመስለኛል ወይ ዮኒ ኪዱ ደህና ነሽ አሎ እግዚአብሔር ይመስገን እንዴት ናችሁ ሁሉ አሽወይና ታዲያስ አይ በቪዲዮ እኝላቸው እንትን እያሉ ስለሆነ እጅ ማየት ይፈልጋል እዚህ ቤት አሁን መነሳቴ ነው ከእንቅልፌ ስትፈሩት ፊታችሁን ጠዋት ግን በሰላም ነው ፎቶቹ አሬም ብላችሁ ጠዋት ላይ የእናንተ ፊት አይደለም እንዴ የሌላ ሰው ፊት ነው ያ አቤና ልጆቼ ናቸው ጠዋት ላይ ፊታችሁን ለምንድን ነው የምትፈሩት ቺኮች በሰላም ነው እስኪ ተናገሪ እኔ አልሰራም ስለዚህ የምታውቀው ነገር አለ ጠዋት ላይ ፊታቸውን ለምን እንደሚፈሩ ገባው ግን ዋናው ነገር ገባው ግን ትላለህ እንዴ ምንድነው በር ላይ ማን ይቆምብኝ በእናትህ ይነች መሰለኝ በር ላይ ቆማል አናስገባም ሰርገኛ ምናምን አትልም እንዴ አሁን አይቀርም እውነት ነው ዮኒዬ እንዴት ነህ ሳሚሻ ሰላም እንኳን አደረሰ እንኳን ምንድነው የሚባለው ሃፒ በርዝዴይ አረጀነኮ 46 አይ ብዙ ቋራክም ዮኒዬ እኔ እንደውም ብዙ መስሎኝ ነበር እኔ እኮ የኔም ነክቶታል እኮ ማይሌጁ ታውቃለህ አይ ገና ያንተ እኮ ፈላዎች ናቸው ገና ልጆች ስንት ሆናት ሴቷ ገምት እኔ ስንት አመቴ ነው ቆይ 40 ላስጠጋ ኧረ ዮኒ እንደዚህ ልጅ አታረገኝም እኔ አሁን ሜይ ሲመጣ 44 ሆናለሁ አይ ሲሪየስ አዎ እንዴ ተቀራራቢ ነና በቀለም እኮ ነው የምንሸውደው ስንት ነገር እኮ
በኪዊ ምናምን እንትን ከድሮም ግን ስፖርት ስለምሰራ ያንተ አሪፍነቱ እኛ ያልጎዳን እሱ ይመስለኛል። ከስፖርት ጋር ብዙ አልተለያየንም። አዎ ዱብማ ህይወታችን ነው። አለበለዚያ ጤና በተለኛ ልደታ አብነት አውቶቡስ ተራ ሜክሲኮ ለጋር ምና ኤኒባዲ ስፖርት ፉን ይባላል። ያሁን ዘመኑን አናውቅም እንጂ በእኛ ጊዜ ትንሽ ሻሜታ እና ስፖርት ቤት አንጠፋ። እዚህ ላህል 7 ደረጃ የሚባል ነበረ። ኦፍኮርስ አሁንም አለ እኮ አይደለ? ካላጠፉት በስተቀር አዎ አብዮት አደባባይ እና የኛ ከሰፈር ተነስተን የኛ ቤት ኤግዛክትሊ ከ7ኛ እና ከአብነት መካከል ነው ያለው አዲስ ከተማ። ከዛ ተነስተን አይ ቲንክ ወደ 5 ኪሎ ሜትር ምናምን ይሆናል በሩጫ አብዮት አደባባይ። አሁን እኮ ሂድ ብትባል አስበዋል። ማሰቡ ራሱ ይደክማል። ባባ ለምን እኮ ነው ዩኒቲ በጣም ይገርም። አሜሪካ ስመጣ ይሄ ከቡሌው በላይ የጎዳይ አለመንቀሳቀስ ነው። አይ ሁሉም ቦታ በመኪና ነው የምትዞረው። እሱ እኮ ነው ችግሩ የገደለን። አታምንም? በ3 ወር ውስጥ ወደ 20 ኪሎ ነው የጨመርኩት። በኪሎ ማለት ነው። በ3 ወር ውስጥ አንደኛ ወረቀት ከች ስኪል ምናምን አትንቀሳቀስም። እዛው ቤት ነው የምትቀመጠው። መንጃ ፍቃድ የለህም ምናምን እና 3 ወር ነገርየው ተጠናቆ እስከሚመጣ አባቴ እኔ ደግሞ እዚህ የአሜሪካ ምግብ ታቋል ይጣፍጥ በርገርማ እና ፍራይስ በስማ አረ በስማ በቃ አበሻ ሲመጣ ትልቁ እንትኑ እሱ ነው። እኔም እሱን ነበር። ይሄ ያው ጉንጭ ስትነቀው ሊፈነ አሁን ጉንጭ ነው የሚመስለው። በእውነት የአበሻ ምኞት የነበረው ኦል ኦፍ አስ ስንመጣ ሜክዶናልድ ሙቪ ላይ ነው የምናየው እና ትልቅ ሬስቶራንት ነበር የሚመስለን። በርገር ሲበሉ ምናምን አለ ቁጥር ነበር የምንጠራው። ትቀልጃለሽ እንዴ? ነምበር እንዲህ እያልሽ ነው የምትበይው። እናቱ እነሱም ያውቁሻል። ነምበር 4 መጣ ትባላለህ አባት። ቢግ ማክ that's what we do. It was good time. የስራው ባህሪ ነው። አንድ ጊዜ ምን ሆነ መሰለ ሰውየው ሄደና ማክዶናልድ ያዛልና እንትን ይሁንልህ ይጨመርልህ yes ይላል። እንትን yes ፒክል ይደረግ yes ሁሉንም yes ይላል። ከዛ በኋላ ያየው ፕራይስ እና መጨረሻ ላይ ሲከፍል የከፈለው የሌለ ነው እና ለካ እያንዳንዷ ተጨማሪ of course ቀላል ምናምን አለ ማለት ነው። ሄዶ ለጓደኞቹ ዳሱ ይላል አንዱ ከፈል ለጓደኞቹ ሄዶ ሲያጫውታቸው እንዴ ሁሉንም yes ብለህ ነው ምናምን አለ እና ለሚቀጥለው ኖ በላል። ከዛ ሄደና ያችን በቁጥር ነው አንተ እንዳልካት አራት ጊዜ እንትን ይደረግልህ ነው እንዲህ ነው የሚለው ግደሉ አይነት ነገር ነው። መጨረሻ ላይ እንትን ቢፍ ይሁንልህ ቺክን ነው አለ። ከዛ ነው የተጠበሰ ዳቦ ሰጡት ማለት ከዛ በኋላ ከሰው አይደም እዛ በርገር አንዳንዴ እኮ በስመ አብ እኔ ጉድ የሆንኩት ከዚህ በፊት ተጫውቼዋለሁ እና ስራ ጀምሬ ዩኒፎርም ሊሰጠኝ ነው። ዩኒፎርም ሳይዝ ተጠየቁ። የቲሸርቱን አውቃለሁ ላርጅ። ከዛ ፓንት ነው የሚሉት እዚህ ሀገር። እኛ የምናውቀው ኢትዮጵያ ትራውዘር ነው። what size pant do you wear? አለኝ። በቡታንታ ደግሞ ሊያሰሩና እንደ ብዬ ደንግጬ እዚህ ሀገር ደግሞ እንደዛ አሉ ተብዬ ስለተነገረ በቡታንታ ሊያሰራኝ ደግሞ what size pant do you wear? ይስቃሉ እና ገርሞት ጅል ነው እንዴ ምናምን ብሎ ያየኛል። ከዛ በኋላ ፓንቱን ነካና what size do you wear? oh that's one አልኩ። ከዛ no that's trouser እለዋለሁ ጭራሽ ለአሜሪካዊ
No, in America we call it pants አለ። ከዛ እንትን ሆናልኩ እና አንዳንዴ እንደዚህ የምትሸወደው ነገር አለ። ፓንትስ ሶዳ ራሱ እኛ የምናውቀው ገባሽ ኮክ ሚሪንዳ ምናምን የሚባል እዚህ ሶዳ ይሉታል። አንዳንድ ሬስትሩም አሁን ሬስትሩም እኔ